እንዴት ናችሁ? ይህ አይሲቲ ሶሉሽን ነው። በአይሲቲ ሶሉሽን ዛሬ ይዘንላችሁ የመጣን ነው አንደርስታንድ ዳታ ኮንትሮል ላንጉጅ ወይም ዲሲኤል የምንለው ኤስኩኤል ሰርቨር ላይ ዳታ ትራንዛክሽን ኮንትሮል ላንጉጅን እንዴት መጠቀም እንችላለን፣ እንዴት አፕላይ እንዳደርጋለን፣ ፐርሚሽኖች እንዴት እንሰጣለን፣ ሴኩሪቲ እንዴት አፕላይ ማድረግ እንችላለን የሚሉትን የምናይ ይሆናል። እንግዲህ አብራችሁን እስከ መጨረሻው ቆዩ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። እስኪ በተወሰነ መልኩ ወደ ፕራክቲካሉ ከማለፌ በፊት ዳታ ትራንዛክሽን ኮንትሮል ላንጉጅ ምን ማለት ነው የሚለውን ወይስ ደግሞ ለምን ይጠቅማል የሚለውን ነገር እኔ used to manage permissions, rights and other controls of database systems. They are crucial for database security and access management ነው። ዳታ ኮንትሮል ላንጉጅ ማለት በዋናነት የሴኩሪቲ እና የአክሰስ ሌቭሉን ማኔጅ የማድረግ እሱን የመቆጣጠር የሚያስችለን ቱል ነው ዲሲኤል የምንለው። ስለዚህ ዲሲኤልን አፕላይ በማድረግ እኛን ዳታቤዝ ሴኩሪቲ መጨመር እንችላለን፣ ዳታቤዝ ሲስተማችንን ማለት ነው። ስለዚህ ጋር ደግሞ ከምንጠቀማቸው ሶስት ነገሮች አሉ። ለዛሬ ሁለቱን የምናይ ይሆናል። ግራንት፣ ሪቮክ እና ዲናይ የሚባሉ። ዲናይ ከሚለው ብንመጣ ዲናይ ቶታሊ ያ ሰው አክሰስ ማድረግ እንዳይችል መከልከል ነው። ቶታሊ ከዚያ ቦታ ላይ አክሰስ ማድረግ ያችን ነገር እንዳይጠቀም ስፔሲፊካሊ ፎር ዘ ፈርስት ታይም ማለት ነው። ግራንት የምንለው አክቹዋሊ ፈቃዱን መስጠት ነው። አክሰስ ፕሪቪሌጅ ቱ ዘ ዳታቤዝ ዩዘር ማለት ነው። ለዳታቤዝ ዩዘሩ አክሰሱን መስጠት፣ ፈቃዱን መስጠት ነው። ሪቮክ ስንል ደግሞ ምንድነው? ሪሙቭ ዩዘር አክሰስ ፕሪቪሌጅ ኦር ዊዝድሮ ዘ አክሰስ ፕሪቪሌጅ ማለት ነው። አክሰስ ፕሪቪሌጅ የሰጠሁትን ዩዘር ከሱ ላይ መቀማት ማለት ነው። ይሄንን አውቶ አፕላይ የሚለውን የምናይ ይሆናል ቀጥለን። ከዛ ዳታቤዝ ክሬት ማድረግ እንዳንረሳ፣ ዳታቤዝ ክሬት እናደርጋለን። ቀጥለን ምን እናደርጋለን? ካምፓኒ ዳታቤዝ ዩዝ እናደርጋለን። ከዛ ቴብሎችን ክሬት እናደርጋለን፣ ቴብላችንን ክሬት እናደርጋለን። ሌላም ካለ እንደዚሁ። ከዚያ በኋላ ሳምፕል ዳታዎችን ኢንሰርት እናደርጋለን። ቀጥለን ሎጊን ክሬት ማድረግ ነው። ሎጊን የሚባለው ሰርቨር ሌቭል ላይ ስለሆነ ሰርቨር ሌቭል ፕሪንሲፕልስ ዛት አሉ ዩዘርስ ቱ ኮኔክት ዘ ኤስኩኤል ሰርቨር ኢንስታንስ። እንግዲህ እዚህ ላይ ሰርቨር ሌቭል ሲባል ምንድነው ካላችሁ አክቹዋሊ እቺ ሎጊኗ ክሬት ስትደረግ የምትደረገው ሴኩሪቲ ከሰርቨር ቤዝድ ላይ ነው። ዩዘር ክሬት ስናደርግ ግን ከየት ነው የሚመጣው? ከየት ጋር ነው የሚሄደው? ከዳታቤዛችን ስፔሲፊካሊ ነው የሚሄደው እና ያኛው ሰርቨር ቤዝድ ነው ሎጊን ክሬት የሚደረገው ሞስት ኦፍ ዘ ታይም ማለት ነው። ለዚያ ነው ሰርቨር ሌቭል ያለው። ስለዚህ ዩዘራችን ክሬት እናደርጋለን፣ ዩዘር ክሬት እናደርጋለን። ከዚያ ወዴት እንመጣለን? ዩዘር ክሬት ማድረግ። ዩዘሩ ምንድነው? ለምሳሌ ክሬት ዩዘር ፋይናንሻል ዩዘር ፎር ሎጊን ፋይናንሻል ዩዘር ካል ለፋይናንሻል ዩዘር ክሬት አደረኩ ማለት ነው። አስዩም እዚህ ጋር ኤችአር ዩዘር ክሬት አድርገናል፣ ኤችአር ሎጊን ክሬት አድርገናል። ለኤችአር ዩዘር አሁን ግራንት ፐርሚሽን ስንል ምን ማለት ነው? to assign specific permission to a user level or role ማለት ነው። ለሆነ ሮል ወይም ለሆነ ዩዘር ምን ማድረግ ነው? ስፔሲፊክ የሆነች ፍቃድ መስጠት ማለት ነው። ለሷ አሳይን እናደርጋለን ማለት ነው። አሳይን ካደረግን በኋላ ለምሳሌ እስኪ አሳይን ስናደርግ እንዴት እናደርጋለን ለሚለው ከዚህ ጋር እንደምታዩት ግራንቲንግ ሰሌክት ኤንድ ኢንሰርት ፐርሚሽንስ ቱ ኤችአር ዩዘር ኦን ዘ ኤምፕሎይስ ቴብል። ኤምፕሎይ የሚባል ቴብል ቅድም ክሬት አድርገናል። ክሬት ባደረግነው ላይ ምን ማድረግ ነው? ዩዘር ኤችአር ዩዘር ክሬት አድርገናል፣ ኤችአር ሎጊን ክሬት አድርገናል። እሱን ተጠቅመን ፓስወርድ ያለው ማለት ነው። እሱ ግራንት ማድረግ፣ ግራንት ሰሌክት ኢንሰርት ኦን ኤምፕሎይስ ቴብል ቱ ኤችአር ዩዘር፣ ለኤችአር ዩዘር መስጠት ማለት ነው። ሰጠ ነው። ከዚያ በኋላ እነዚህ ሁለት ነገሮች አሁን እነዚህ ሰሌክት ኦል ፍሮም ኤምፕሎይስ ብለው ሰሌክትን ስለሰጠሁት ምን ይሆናል? ሰክሰስፉል ይሆናል። ኢንሰርት ኢንቱ ኤምፕሎይስ ብል ቫልዩስ ብዬ ምን ይሆናል? ሰክሰስፉል ይሆናል። ከዚያ ኤክስፔክትድ ፌለርስ ይመጣል። ኤክስፔክትድ ፌለር ማለት አፕዴት ኤምፕሎይስ ምናምን ብዬ አፕዴት ለማድረግ ብሞክር ምን ይለኛል? ፌል ይለኛል። ምክንያቱም ምንድነው? ግራንት አልተደረገም አፕዴት። ዴሊት ፍሮም ኤምፕሎይስ ብዬ ብሄድስ ዴሊት ያደርግልኛል? አያደርግም፣ ፌል ይለኛል። ለምን? አፕዴትን ዴሊትን አልሰጠሁም። እዚህ ጋር ሰሌክት እና ኢንሰርት ብቻ ስለሆነ አሳይን ያደረኩ። ሶ በዚህ ልክ ካልን በኋላ ሪቮክ ብናደርግስ? ሪቮክ ስናደርግ ደግሞ ምንድነው? the purpose of revoke is to remove previously granted permissions from a user ማለት ነው። ቅድም የሰጠሁትን አክሰስ ፐርሚሽን ምን ማድረግ ነው? ሪቮክ ማድረግ፣ ሪሙቭ ማድረግ፣ ዊዝድሮ ማድረግ፣ መልሶ መቀበል ወይም መልሶ መቀማት፣ መከልከል ነው። እዚህ ላይ መከልከል፣ የሰጠሁትን ነገር መከልከል። እንግዲህ ሪቮክ እና ዲናይ ካያችሁ ልዩነታቸው ምንድነው? ሪቮክ የምንለው የሰጠሁትን መመለስ ነው። ዲናይ ግን ምንም መስጠት የማያስፈልግ ሳልሰጠው ገና መጀመሪያውኑ መከልከል ነው ዲናይ የምንለው። ልዩነታቸው ያ ነው። ስለዚህ ሪቮክ ለምሳሌ ሪቮክ እናርጋት ኢንሰርትን ሪቮክ እናርግ ብንል ሪቮክ ኢንሰርት ኦን ኤምፕሎይስ ፍሮም ኤችአር ዩዘር ብለው ምን ይሆናል? ኢንሰርትን ቀማሁት ማለት ነው። አሁን ኢንሰርት ማድረግ ቢሞክር አይቻልም።
ሰለክት ሲያደርግ ይሰራልኛል። ኢንሰርት ሳደርግ ግን አይሰራም። በዚያ መልኩ ምን ማድረግ ቻልን ማለት ነው? ከለከልነው ማለት ነው። ዜን ወደ ፕራክቲካል ሴሽናችን ልውሰዳችሁ እና ፕራክቲካሊ የምናየው እዚህ ጋር ዳታቤዙን ክሬት አድርጌዋለሁ እኔ፣ እናንተ ክሬት ታደርጋላችሁ። ይሄንን ቴብል ክሬት አድርጌያለሁ። ይሄንን ዩዘር ክሬት አድርጌያለሁ። ኢንሰርት አድርጌያለሁ። ሮዎችን ሎጊን ክሬት አድርጌያለሁ። አስዩም እነዚህ ነገሮች አክቹዋሊ ክሬት አድርጌያለሁ ከምላችሁ ክሬት አድርግላችሁ እንደ ኤቢሲ የሚባል ዩዘር ለምሳሌ እዚህ ላይ ኤቢሲ ልበልና 1 2 3 4 5 6 7 8 ፓስወርድ ከ1 እስከ 8 ሰጠሁት። ኤቢሲ የምትባለው እሷን ብቻ ኤክስኪዩት ላድርጋት። ሎጊን ዜን ኤቢሲን ክሬት አድርጌያለሁ። ሎጊን ምንድነው ብያችኋለሁ ቅድም። ሎጊን ኦልሬዲ አለኝ አክቹዋሊ ዳታቤዝ ላይ ስላልሆነ፣ ምክንያቱም ሰርቨር ሌብል ማለት ሴኩሪቲ ክሬት ያደረኳት ሎጊን የት ነው የምትቀመጠው? እዚች ሴኩሪቲ ውስጥ ነው እንጂ እዚህ ዩዘሮቹ ግን የሚቀመጡት ነው ካምፓኒ ዳታቤዝ ውስጥ። ቴብል ላይ ስገባ እዚህ ካምፓኒ ውስጥ ዩዘርስ እዚች ላይ ስንመጣ ዩዘሮችን የምናገኛቸው እና ሮሉ የሚገኙት አት ዳታቤዝ ሌብል ነው። ዳታቤዞች ላይ ነው የሚቀመጡት። ሎጊኖቹ ግን ምን ሌብል ናቸው? ሰርቨር ሌብል ናቸው። አይታችኋል። ከውጭ ራሱን ችሎ ነው የሚቀመጠው እና በዚያ መልኩ ዩዘር ክሬት እናደርጋለን። ለምሳሌ ኤቢሲ የሚባል ዩዘር ፎር ኤቢሲ ሎጊን ክሬት ባደርግ ኤቢሲን ማገኛት እዚህኛው ሴኩሪቲ ላይ ሳይሆን እዚህ ላይ ሎጊኑ ብቻ ነው ያለው፣ ዩዘሩን አላገኘውም። እዚህ ጋር ግን ሪፍሬሽ ብዬ ከገባሁ የት ጋር አገኘዋለሁ? እዚች ጋር አገኘዋለሁ። ሪፍሬሽ ማለት ብቻ ነው የሚጠበቅብኝ። ኤቢሲ ትመጣለች እዚህ ጋር ማለት ነው። ኤቢሲ ዩዘር ኤችአር አለ። አክቹዋሊ ሪፍሬሽ አላልነውም። ሙሉ ዳታቤዙን ሪፍሬሽ እናደርጋለን። እዚህ ላይ መጥቼ ካምፓኒ ዳታቤዝ፣ ከዚያ ሴኩሪቲ፣ ከዚያ ዩዘርስ ብገባ ኤቢሲ ይመጣል። ሶሪ እዚህ ጋር ዩዝ አላልሁትም ማለት ነው ወይስ ከካምፓኒ ዳታቤዝ ላይ ዩዝ ካደረግነው ዩዘሯን እዚህ ጋር የምናገኛት ይሆናል። ከዳታቤዝ ሌብል የምንለው ለዚያ ነው። ስለዚህ እነዚህኞችን ደግመን የምንላቸው ከሆነ ኤክስኪዩት የምናደርግ ከሆነ ኦልሬዲ ኤግዚስት የሚል ነገር ይመጣል። ኦልሬዲ ኤግዚስት ማለት ክሬት ሆኗል ነው። ለማንኛውም ኤቢሲን ፎር ሎጊን ኤቢሲ ክሬት አድርጌያለሁ አዲስ። እሷን እንያዝና ቀጥለን ግራንት እናርጋት። ማንን? ፎር ኤቢሲ ማለት ነው። ለኤቢሲ ኤቢሲ ምን እንድታረግ ፈቀዱላት? ግራንት ሰሌክት ኢንሰርት ኦን ኤምፕሎይስ ቱ ኤቢሲ የምትል ግራንት አደረኩ። አስዩ ግራንት ካደረኩ በኋላ ይሄን ኩዌሪ ልዝጋውና እዚህ ጋር ግን አንድ ነገር መርሳት የሌለብን ሶሪ ለማስታወስ ያክል መርሳት የሌለብን ነገር እዚህ ጋር ምን ታሳቢ ማድረግ አለብን? ሞስት ኦፍ ዘ ታይም ስለሚረሳ ነው። እዚህ ሰርቨሩ ጋር ራይት ክሊክ አድርጌ ፕሮፐርቲስ ልና ፕሮፐርቲስ ካልኩ በኋላ እዚህ ሴኩሪቲ ጋር እመጣለሁ። ሴኩሪቲ ላይ ሞስት ኦፍ ዘ ታይም ብዙዎቻችንም ስንጭን የምናደርገው ምንድነው? ዊንዶው አውተንቲኬሽን ብቻ ነው። ስለዚህ ስለ ሚክስድ ሞድ ማድረግ አለብን። ኤስኩኤል ሰርቨር እና ዊንዶው አውተንቲኬሽን ሞድ ማለት ነው። ሁለቱንም እንዲቀበል ካላደረግነው በስተቀር አይሰራልንም። እሱን ማድረጋችንን መርሳት የለብንም ማለት ነው። ስለዚህ እቺን ፕሮፐርቲ ካስተካከልን በኋላ ይሰራልናል ማለት ነው። ስለዚህ ዲስኮኔክትም ከማድረጋችን በፊት ሞስት ኦፍ ዘ ታይም ሪስታርት ብናደርገው መልካም ነው። ሪስታርት እዚህ ላይ ራይት ክሊክ አድርጋችሁ ሪስታርት ብታደርጉት ጥሩ ነው። ሪስታርት አድርጋችሁ ሪስታርት ታደርጋላችኋል። የስ ብላችሁ ይሄኛውን እስከሚጨርስ ትጠብቁታላችሁ ትንሽ። ስለዚህ ከጨረሰ በኋላ ሪስታርት አድርጋችሁ አቴምፕት ከጨረሰ በኋላ ለክች እዚህ ጋር አረንጓዴ ትሆናለች። አሁን ቀይ የሆነችዋ ነገር እዚህ ላይ አረንጓዴ እንዲሆንላችሁ ዲስኮኔክት አድርጉት። ከዚያ ኮኔክት ብላችሁ በዊንዶው አውተንቲኬሽን አሁን ማን የሚባል ነው ክሬት ያደረግነው? ኤቢሲ 1 2 3 እስከ 8 ኮኔክት በሉት። የጻፋችሁ በኋላ ዜን እዚህ ጋር እንምጣና ኤቢሲ ዩዝ ካምፓኒ ዳታቤዝ ብለን ዩዝ እናደርግና ለምሳሌ ሰሌክት ኦል ፍሮም
ኤምፕሎይ ብዬ ብሄድ አሁን ሰርቶልኛል። ኢንሰርት ብንለውም ይሰራል። አክቹዋሊ እንሞክረው። ኢንሰርት ኢንቱ ኤምፕሎይስ ቫሊዩስ በቅንፍ ለምሳሌ 5ኛ ኮማ እዚህ ላይ ሳራ ብላት ከዚያ ኮማ አድርጌ ማኔጅመንት ካረኩ በኋላ ይሄንን ኤክስኪዩት ባደርገው ይሰራልኛል። ግን ዴሊት ይሰራል? አፕዴት አይሰራም? ዴሊት አይሰራም? እስኪ ቼክ እናድርግ። ይሰራል አይሰራም? ዴሊት ፍሮም ኤምፕሎይ ብለው ይሰራ እንዴ? አልሰራም ማለት ፐርሚሽን ዋዝ ዲናይድ። እዚህ ጋር የሚመጡ ኤረሮችን ባይዘው ሁሌም ቢሆን ማንበብ መቻል አለባችሁ። ስለዚህ ዲናይድ ነው የሚለኝ ምክንያቱም የሰጠሁት ኢንሰርት እና ሰለክት ብቻ ነው እንጂ ዴሊትን ስላልሰጠው። ስለዚህ እዚህ ጋር ክሎዝ ልበለውና ዴሊትን ስላልሰጠነው አልሰራልኝም። ዲስኮኔክት ብዬ ኮኔክት ብዬ እስኪ ዊንዶው አውተንቲኬሽን እንግባና ዊንዶው አውተንቲኬሽን ከተመለስኩ በኋላ እዚህ ጋር የምናየው ምንድነው? እስኪ ከቀድሞ ኩዌሪ ላይ ልመለስ። ቀድሞ ኩዌሪ ጋር እዚህ ላይ ሪቮክ የማድረግ ስራ ሪቮክ ከኤቢሲ ጋር ማንን ሪቮክ ላድርግ? ሪቮክ ኢንሰርት ኦን ኤምፕሎይስ ፍሮም ኤቢሲ ምንድነው የሚለን እዚህ ላይ ማንበብ የግድ ነው የምላችሁ። ለዚህ ነው እኔ አሁን ራሴ እንትን እያልኩ ነበር። ስለዚህ ምን አላደረግንም? ካምፓኒ ዳታቤዝን ዩዝ አላደረግኩም። ምክንያቱም ዩዘር ደግሞ ምን ሌቭል ነው ብለናል? ዳታቤዝ ሌቭል ነው። ስለዚህ ዳታቤዝ ሌቭል ከሆነ ራን አያደርግልኝም። ስለዚህ ካምፓኒ ዳታቤዝን መምረጥ ነበረብኝ። ሪቮክ አደረግኩት ኢንሰርት እንዳያደርግ ማለት ነው አሁን ያደረግኩት። እስኪ ኮኔክት አድርጌ ልመለስ ወደ በዚህኛው ኤስኩኤል ሰርቨር አውተንቲኬሽን ኤቢሲ እና ኒው ኩዌሪ ልበል እና አንድ እዚህ ጋር የተቀመጠች ነገር ልውሰድ። እስኪ ይችን ኢንሰርት ይሰራል አይሰራም የሚለውን ለማየት ያክል ማለት ነው። ዩዝ ካምፓኒ ዳታቤዝ ካደረግን በኋላ ለምሳሌ ይሄንን ኢንሰርት አያደርግም። አይታችኋል? ፐርሚሽን ዋዝ ዲናይድ አለኝ። ስለዚህ ፐርሚሽን ዲናይድ ማለት አይሰራም ማለት ነው። ሰሌክት ግን ስላልነካካሁት ምን ያደርጋል? ይሰራል አይደል? መስራት አለበት። ካልሰራ ችግር ነው ማለት ነው። ይሰራል። በዚህ መልኩ እንደሚሰራና እንደማይሰራ ቼክ አደረግን ሴኩሪቲያችን። ስለዚህ ማንኛውም ሰው ያለ ዩዘር ኔም እና ያለ ፓስወርዱ ባልተሰጠው ልክ አክሰስ ማድረግ አይችልም የሚለውን እዚህ ላይ እናረጋግጣለን ማለት ነው። ለዛሬው የያዝኩላችሁ ነገር ይህን ይመስል ነበረ። ተጨማሪ ነገሮችን ቀጣይ ይዤላችሁ የምመጣ ይሆናል። እስከዚያው ደህና ሰንብቱ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። ተጨማሪ ሊሰሩላችሁ የምትፈልጓቸውን ቪዲዮዎች ኮሜንት ላይ ያስቀምጡልን። አመሰግናለሁ።